ሰላም ሰላም፣ ውድና የተከበራችሁ የሙሰላም ቻናል ቤተሰቦች እንዴት ናችሁ? ያለው ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እንደምታዩት ያው መናፈሻ ውስጥ ነን። የምራታችንን ወንድም ልንድር ማለት ነው እና ይሄን ይመስላል። ብታዩት በጣም ነው የሚያምረው። ትልቅ ነው፣ ያምራል። እና እንደዚህ እንደምታዩት ዛሬ አልተመቸኝም፣ ለዛ ነው የጠፋሁት ማለት ነው። ያው መቼም ቅርቅር ይለኛል ታውቃላችሁ፣ እናንተን ሳላገኝ ስቀር ማለት ነው። እና ይሄንን ይመስላል እንግዲህ እንደምታዩት፣ ግን ትልቅ ነው። ብሩ ደግሞ በዛ ላይ በጣም ውድ ነው አሉ። ስንት ቢሆን ጥሩ ነው? 18,000 ሪያል ነው የተከራየነው አሉ። እና በጣም ውድ ነው። የድሃ ሰርግ ስለሆነ ነው። ምን ያርጉት? 18,000 ብር ከፍለው ነው የተከራዩት ይሄን ማለት ነው። ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ በያላችሁበት። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዳትረሱት ማለት ነው። ላስታውሳችሁ ብዬ ነው። እሺ። እና የዛሬ ስራችን ይሄንን ነው የሚመስለው የኛ ማለት ነው። ስለጠፋሁ ደግሞ ቀር እንዳይላችሁ፣ እኔ ከእናንተ ስለያው ቀረ ይለኛል። ለምን ነው ታውቃላችሁ? ትናፍቁኛላችሁ። ስለምትናፍቁኝ ለዛ ነው። እና ዛሬ እንግዲህ የዛሬው ቅዳሜ ለኛ የስራ ሰዓታችን ነው ማለት ነው። የመዞሪያ ሰዓት ሳይሆን የስራ ሰዓት ደግሞ እንግዲህ የሳምንት ሰው ይበለን። ሳምንት ደግሞ የኛን ልጅ ሰርግ ቀርጬ እልክላችኋለሁ ማለት ነው። ጠብቁ። በተተመቸኝ ሴቶቹንም ፎቶ አንስቼ እልክላችኋለሁ ሲጨፍሩ ማለት ነው። ፎቶ አንስቼ እልክላችኋለሁ ከተመቸኝ፣ ቃላበይ እንዳልሆን ማለት ነው። ካልተመቸኝም ያው እንግዲህ አልተመቸኝም ነው ማለት ነው። አሁን ይሄ አዘጋጅተን ጨርሰን ነው እንደዚህ ያለ ነው። ይኸውላችሁ መናፈሻቸው ማለት ነው። በጣም ነው የሚያምረው፣ ግን በጣም ነው የሚያምረው። በዚህ ሙሉ ሴት ተተቀመጠበት አስባችሁታል? አንድ ወንበር ላይ ስንት እንደሆነ ታውቃላችሁ? አንድ ጠረጴዛ ዙሪያ 10 ወንበር ነው ያለው። ይሄ ታዲያ እንዴ ሲሞላ ሴቱ ስንት ይሆናል? ይከብዳል ማለት ነው። እና ለማንኛውም አሪፍ ነው፣ በጣም ደስ ይላል። የሰዎቹ ማለት ነው በጣም አሪፍ ነው ከምላችሁ በላይ። ያኔ የኛ ልጅ እንኳን የዚህን ያክል ትልቅ ላይሆን ይችላል። ይሄ ያው እንግዲህ እንደነገርኳችሁ የድሃ ሰርግ ስለሆነ ነው ብያችኋለሁ። 18,000 የተከፈለለት ለዛ ነው። እሺ። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እንዳትረሱት። እስኪ አበረታቱኝ፣ እኔ ምስኪኗ እህታችሁን ማለት ነው። እሺ። እና በዚሁ አጋጣሚ እችን ታገኙኝ እስኪ እንደው ፖስት ላድርግላቸው ለእህቶቼ ይደበሩበት ብዬ እኮ ነው። መንገድ ለመንገድ ልቀርጽ ነበር፣ ግን ገጠራማ ነው። ያው እንደምታውቁት እኛ ያለነው ገጠር ነው። ከተማ ስናይ ብርቃችን አይደለም። ለዛ ብዬ ነው ይሄንን ላካፍላችሁ ብቅ ያልኩት ማለት ነው። እና ያው ይሄን ይመስላል እንግዲህ እንደምታዩት፣ ደስ ይላል፣ ግን በጣም ነው የሚያምረው። ዙሪያውን ያለው መጋረጃ ነው። ድምቀቱ ምናምን የሌለ ነው የሌለ። አዲሷ ምራታችንን እኛ የሳምንት ባለ ሰርጓ ነው ዛሬ ወንድሟ የሚዳረው። እኛ ደግሞ ምራታችንን አየት እያረግናን ነው። ብተዋት ትንሽ ናት ለነገሩ፣ ልጁም ትንሽ ነው ይበቃዋል። 25 አመት ነው። እሷ ደግሞ ያው ከዛ በታች ምናልባት 20 አመት ቢሆናት፣ ከዛ ውጭ ይሆናት ወይ 20 ወይ 21 አመት እንደዛ ቢሆናት ነው። በሰዓቱ ተድራለች ማለት ነው። አዎ በእኛ ሀገርማ ቢሆን ይሄኔ ልጅ ወልዳ መታቀፊዋ ነበረ። ያው እነሱ እንደምታውቁት ቶሎ ማግባት አይወዱም። ይች ለዛውም ለምን ልታገባ እንደፈለገ ያላቅም